እንደምታዩት እንግዲህ እንደተመዘገብኩ 50 ብር በነፃ ሰጥቶኛል አውቶማቲካሊ ያለምንም ቬሪፊኬሽን ማለት ነው። እንደምታዩት 50 ብር ገብቷል ማለት ነው። እንደገና ደግሞ ዋትስአፕ ታስክ አለ። በታስክ በአንድ ታስክ 140 ብር ይላል ማለት ነው። እንደምታዩት ሁሉንም ነገር እናየዋለን፣ ቼክ እናደርገዋለን ማለት ነው። ሰብስክራይብ፣ ላይክ እንዳትረሱ። እንዲሁም ዊዝድሮ ለማድረግ ቴሌብር እና ኤምፔስ አለ። በሁለት አይነት መንገድ ዊዝድሮ ማድረግ ትችላላችሁ ይላል ማለት ነው። ዌብሳይቱ ይህን ይመስላል። ሲምፕል ታስኮችን በመስራት በዋትስአፕ በኤስኤምኤስ የሚላክላችሁን ታስክ በመስራት ነው እርን ማድረግ ነው ወይም ገንዘቦችን የምታገኙበት መንገድ ነው ይላል ማለት ነው። መጀመሪያ አፕሊኬሽኑን ዳውንሎድ ኤፒክ የሚለውን በመጫን አፕሊኬሽኑን ኢንስቶል እናደርገዋለን። እንደምታዩት ያው ክሮም ብራውዘር ላይ ማለት ነው። ከዛ እንደምታዩት ኢንስቶል አደርገዋለሁ። ኦፕን ካደረጋችሁት በኋላ ዳውንሎድ ያደረጋችሁትን ከዛ ኢንስቶል እንደጨረሰ ኦፕን እናደርገዋለን። አፕሊኬሽን እንደምታዩት መጀመሪያ አውቶማቲካሊ ሎጊን ነው የሚል ነገር ግን ሬጂስተር እንነካለን። ከዛ ዩዘር ኔም እናስገባለን የመጀመሪያው ላይ። ከዛ 2 ፓስወርድ ካስገባን በኋላ ሳይን አፕ የሚለውን መጫን ነው ማለት ነው። እንደምታዩት ወደዚህ ይወስዳችኋል። እንደምታዩት አውቶማቲካሊ 50 ብር አውቶማቲካሊ ሬጂስትሬሽን ቦነስ ይሰጣችኋል። ከታች ደግሞ ዛፔራ ታስክ የሚል የዋትስአፕ ታስኮች አሉ ማለት ነው። እንደምታዩት እዚህ ጋር ዊዝድሮ ለማድረግ ባይንድ ማድረግ አለባችሁ። አድ ዊዝድሮዋል አካውንት 2% ይቆርጥባችኋል። ፊ 48 ሰዓት ውስጥ ይገባ ይላል። እዚህ ጋር ሁለት አይነት አማራጭ አለ። ቴሌብር እና ኤምፔስ አለ። ኮንፈርም ታደርጋላችሁ አንዱን። ስልክ ቁጥራችሁን፣ ስማችሁንና ሜቶዱን ካስገባችሁ በኋላ እንደምታዩት ባይንድድ ሆኗል እንደምታዩት ማለት ነው። ዊዝድሮ ስታደርጉ በዚህ ይሆናል ማለት ነው። ተጨማሪ አድ ማድረግ ትችላላችሁ ይላል። አሁን እዚህ ጋር ሪፈራልም አለ። ሼር በማድረግ በሪፈራልም ማግኘት ትችላላችሁ ይላል። እዚህ ጋር ዋትስአፕ የሚለውን ዋትስአፕ ታስክ ውስጥ ነኩ። ስልክ ቁጥር ታስገባላችሁ። ዋትስአፕ 9 ብላችሁ ስልክ ቁጥራችሁን ታስገባላችሁ ማለት ነው። እዚህ ጋር በጣም ወሳኝ መረጃ ስላለ ተከታተሉ። ኮድ እንደዚህ ያመጣላችኋል። ከዛ በሌላ ስልክ ዋትስአፕ አካውንታችሁ ላይ ይላክላችኋል ማለት ነው። በሌላ ስልክ ከዛ ይህንን ኮድ እዛ ጋር ታስገባላችሁ ማለት ነው። እንደምታዩት እኔ ራሴ ቴስት እያደረኩ ስለሆነ ነው። ወዲያውኑ ታስገባላችሁ። ከዛ ኮኔክትድ ይሆናል። እንደዚህ ሊንክ ዲቫይስ ይላል ዋትስአፓችሁ ላይ ማለት ነው። እንደምታዩት ሊንክ ካደረገ በኋላ 2 ብር ምናምን የሰጠኝ እኔ እንደምታዩት ወደ 2 ብር 2 ያ ማለት 52 ብር አካባቢ ሆነ ማለት ነው። ነገር ግን እንደዚህ ነገሮችን ጥንቃቄ ማድረግ አለባችሁ። እንግዲህ ከዛ ዊዝድሮ ለማድረግ ሪሲቭድ የሚለው አለ። እዚህ ጋር በ100 ብር ከሆነ 3 ብር ይቆርጥባችኋል። ያው ሚኒመም 100 ጀምሮ ነው ማውጣት የምትችሉት። 300 ብር ከሆነ እንደዛ እየተቆረጠ ሄዳ ማለት እዚህ ጋር 103 ብር አለ። መጠንቀቅ አለባችሁ። ዋትስአፓችሁን ሀክ ለማድረግ ነው። ኢንሴፊሽንት ይላል። ስለዚህ ፌክ ነው። በጣም ተጠንቀቁ። ዛፔራ ኢዝ ፌክ 100%።